የድሮ ስርዓት ናፋቂዎች አሁን ማሸማቀቂያ ቃል ነች እንደ መንግስት እየተጠቀመ ያለው በአሁኑ ሰዓት። የድሮ ስርዓት መናፈቅ ማለት በራሱ ምን ማለት ነው የምለውን ግን ትርጉሙ ማየት መቻል አለብን፣ ማወቅ አለብን ብዬ አስባለሁ። ለምንድን ነው ሰውስ የድሮን ስርዓት የሚናፍቀው? እኔ አሁን በዚህ ሰዓት የድሮ ስርዓት በጣም ነው የምናፍቀው። የድሮ ስርዓት ስላችሁ የምኒልክ የኃይለ ሥላሴ ሩቅ እጄ አይደለም። ምናልባት ከ8 ዓመት በፊት የነበረውን የኃይለ ማርያምን ጊዜ የመለስን ጊዜ በጣም ይናፍቀኛል። ይሄን መላችሁ ከነዛ ሰዎች ጋር የተለየ ፍቅር ስላለኝ አይደለም፣ ወይ እነሱን በጣም ስለምወዳቸው አይደለም። ስርዓቱንም ወይ በተለየ መልኩ የዛን ጊዜ የነበረውን ስርዓት ስለምወደው ማለት ነው። አክቹአሊ ስርዓቱ የአሁኑና የመለስ ጊዜ የኃይለ ማርያም ጊዜ ምንም ልዩነት አላየሁባቸውም። ፖለቲካል ስርዓቱ ምንም ልዩነት የላቸውም። የዛን ጊዜ የነበረው ስርዓትም የብሔር ፖለቲካ የሚያቀነቅን ነው። የብሔር ፖለቲካ የገነነበት ነው። አሁን ያለው የብሔር ፖለቲካ የገነነበት ነው። ምንም ዲፍረንስ አላየሁበትም። አንደኛ። ሁለተኛ ሰው እንደ ሰው የማይከበርበት ስርዓት ነው። ዜጋ እንደ ዜጋ የማይከበርበት፣ ክብር የማይሰጠው ስርዓቶች ናቸው እስካሁን ድረስ ለስም ብዙ ዲፍረንስ አላየሁባቸው። ግን አንዳንድ ነገሮች የዛን ጊዜ የነበሩ ነገሮች አሁን የሚናፍቁ ነገሮች አሉ። አትሊስት ሰላም፣ የሰላም ጉዳይ፣ የኢኮኖሚ መረጋጋት ሁኔታ ተመልከት። በዛን ሰዓት ማንኛውም ሰው የፈለገበት ቦታ በሰላም ተንቀሳቅሶ መስራት ይችል ነበረ እንደ ዜጋ። የሰራውም ደግሞ የሰራበትን የለፋበትን የወዙን የላቡን ዋጋ በትክክል ያገኝ ነበር። ይህ ማለት አንድ ዶክተር ያንን ውስብስብ ሰርጀሪ ሲሰራ ቆይቶ ወደ ቤቱ ሲገባ የሚበላ ደህና ነገር አያጣም ነበር። ወይም ደግሞ ልጆችን በምን አስተምራለሁ፣ በምን አለብሳለሁ፣ የቤት ክራይ ከየት አምጥቼ እከፍላለሁ የሚል ስጋት አይፈጠርበትም ነበር። አንድ አስተማሪ 40 ደቂቃ ቆሞ ሲያስተምር፣ ከክፍል ወደ ክፍል እየዞረ የሚያስተምር የሚለፋ መምህር ቤቱ ሲገባ የቤት ክራይ መክፈያ አጥቶ አይሸማቀቅም ነበር። ይሄ ነገር አሁን ይናፍቀኛል። ሰው ለምንድን ነው የድሮ ስርዓት የሚናፍቀው የምለውን መጠየቅ ነው እንጂ ሰውን ለምን የድሮውን ስርዓት ትናፍቃለህ ብለህ ማሸማቀቅ ምንም አይነት መፍትሄ አያመጣም። ምናልባት የድሮ ስርዓት ናፋቂዎችን ከጊዜ ወደ ጊዜ ቁጥራቸውን እየጨመረ ይሄድና ከአሁኑ ስርዓት ተከታዮች ይልቅ የድሮ ስርዓት ናፋቂዎች በቁጥር ይበልጡና የሆነ ቦታ ላይ የሆነ ነገር ሊፈጠር ይችላል። ሰው ችግሩን ስሩን መሰረቱን ጠይቅ መረዳት ሲኖርብህ ችግሩን በማጣጣልና ሰዎቹን ደግሞ ያንን ጥያቄ የሚያነሱ ሰዎችን በማሸማቀቅ ችግሩን ልታፍነው ትሞክራለህ። አይሆንም።